ንስሐ ከመግባታችን በፊት ማድረግ ያለብንን ነገሮች መምህር ተስፋዬን ቀሲስ ሄኖክንና መምህር ግርማ መደገፍ ባትችሉ እንኳን አትቃወሙ። እኛ በእነሱ ነው ሰው ሆነን ወደ እግዚአብሔር ቤት እየገባ ነው በእነሱ። ሰላም ሰላም፣ የእግዚአብሔር ቤተሰቦች እንደምን አላችሁ? እኔ ደህና ነኝ፣ እግዚአብሔር ይመስገን። ዘማሪ ብርሃኑ እባላለሁ። ዛሬ ይዤላችሁ የመጣሁት ንስሐ እንዴት አድርገን መግባት እንዳለብን፣ ንስሐ ከመግባታችን በፊት ደግሞ ማድረግ ያለብንን ነገርና ማስተካከል ያለብንን ነገሮችን በጥቂቱ እናያለን። እግዚአብሔር በፈቀደልን መልኩ በጥቂቱ ለማየት እንሞክራለን። እግዚአብሔር ሁላችንን መርዳን። እናንተ የምትሰሙበትን እኔም የምናገርበትን አንደበት እግዚአብሔር ያድለን። ይቆየን። ይህ ቻናል አዲስ ስለሆነ ሰብስክራይብ እና ሼር እንድታረጉ በእግዚአብሔር ስም እጠይቃለሁ። አመሰግናለሁ። ንስሐ ለመግባት ዋና መጀመሪያ ማድረግ ያለብን ምንድን ነው? እየተጣላንን መታረቅ፣ ያስቀየምናቸውም ያስቀየሙንም እንዳለ። አሁን ለምሳሌ ምንድን ነው የሚለው መቼም ክርስቲያኑ ነው በቀን አንድ ጊዜ እንኳን አባታችን ወይ ሳይል የሚውል ሰው የለም። ምክንያቱም ጸሎት እንኳን 7 ሰዓት እንኳን ጠብቀን ባናደርግ ያው የጸሎት ሰዓት 7ቱንም ጊዜ ያው የማድረግ ግዴታችን ነው። ግን በስራም በምንም የማናደርግ ሰዎች አለን እና ያንን ነገር እንኳን ባናደርግ ጠዋት ስንወጣ ብለን ማታ ስንገባ ደግሞ አመስግነን ነው ጸሎት አድርገን ነው ጠዋት ከቤታችን የምንወጣው ነው። ምንድነው የምንለው? አባታችን ወይ በሰማያት የምትኖር ስምህ ይቀደስ፣ መንግስትህ ትምጣ፣ ፈቃድህ በሰማይ እንደሆነች እንዲሁም በምድር ላይ ትሁን። የዕለት እንጀራችንን ስጠን ዛሬ፣ በደላችንን ይቅር በለን እኛም የበደሉንን ይቅር እንደምንል። ምን ያደረጉን? እየበደሉን። ምን ያደረጉን? እየበደሉን ማለት ነው። እየበደሉን ስንል እንዴት ነው በደል ማለት? እንዴት እየበደሉን ብለን ስናስበው ያስቀየሙንን እንደዚህ በንግግር ባለመግባባት በብዙ ነገሮች ያለመግባባት አለ አይደለ? በሰው መሀል የሚፈጠር ነገር ነው። በአጋንንት ሴራ በብዙ ነገር ይፈጠራል እና እነዛን ሰዎችን ቀድመን ይቅርታ መጠየቅ፣ ብናጠፋ ባናጠፋ ይቅርታ ግዴታችን ነው። ምክንያቱም የበደልኳችሁን አይደለም የሚለው፣ የበደልኳችሁን ብዬ አይደለም ጸሎት የማደርገው፣ የበደሉንን ማለት የበደሉኝን እኔን የበደሉኝን እኔው ተበድዬ እኔው ይቅርታ ማለት አለብኝ ማለት ነው። ምክንያቱም ይቅር በሉ እኔም ይቅር እላችኋለሁ፣ ይቅር ካላላችሁ እኔም ይቅር አልላችሁ። በቃ ይሄ እኮ በቂ ቃል፣ ምንም ሌላ እንደዚህ ነው ሌላ እንደዚህ ነው እንደዚህ ነው። አብሶ አሁን እኛ ያለንበት ሁኔታ ምንድን ነው? በቃ ዝቅ ማለትን አንፈልግም። ብዙ ጊዜ እኛን የሚገጥመን ምንድን ነው? ዝቅታን አንፈልግም። ዝቅ ማለትን በፍጹም እንደ ውርደት አድርገን ነው የምንቆጥረው እና ዝቅ ማለት ከፍታ ላይ ለመድረስ ምንድን ነው መጀመሪያ ዝቅ ነው ማለት ያለው። ዝቅታ የውርደት መጀመሪያ አይደለም፣ የክብር መጀመሪያ ነው ዝቅ ማለት እና ዝቅ ብለን እነዛ ሰዎችን ይቅርታ ማድረግ አለብን፣ ይቅርታ መጠየቅ አለብን፣ ይቅር ማለት አለብን። የይቅርታ ልቦና መኖር አለብን ባጭሩ ማለት ነው እና ከዛ በኋላ ወደ ንስሐ ስንሄድ ከዛ በፊት የነበረንን ባህሪ ወር ደግሞ ጸባያችን የምናደርጉ ልምዶች አሉ፣ የምንጠቀማቸው ነገሮች ሊኖሩ ይችላሉ። እነዛን ነገሮች መጀመሪያ ምን ማድረግ ያለብን? ማስወገድ አለብን። ምክንያቱም ንስሐ ከገባን በኋላ የቀድሞውን ንስሐ በፊት ወር ደግሞ ንስሐ የገባንበትን ኃጢአት መልሰን መስራት የለብንም። ማንኛውም ኃጢአት ግን ተመልሰን መስራት የለብንም። ግን ንስሐ የገባንባቸው ጥፋቶችን መልሰን መስራት የለም። በቃ እነዛ ነገሮችን ማስወገድ ነው በቃ መጀመሪያ ዋና ስራችን። እነዛ ንስሐ የሚያስገቡንን ያጠፋንን ነገሮች ከዚህ በፊት ተሳዳቢ ከሆንን፣ ሱሰኛ ከሆንን፣ የምናጨስ ከሆነ፣ የምንቅም ከሆነ፣ የምንዘሙት ከሆነ፣ የምንሳደብ ከሆነ፣ የምንሰርቅ ከሆነ እነዚህ ነገሮች ቆርጠን መጣል አለብን። ምንድነው እኔ የሰማሁት አሁን አንዳንድ ጊዜ ለምን እንደዚህ አደረግ ለምን እንደዚህ ሆንክ ተብሎ ሲጠየቁ ወር ደግሞ ሰው የሆነ ነገር ሲያጣ የ40 ቀን እድል ነው ይላል። የ40 ቀን እድል ማለት ነው
የ40 ቀን እድል ማለት ተወልደን በ40 ቀን ስለምንጠመቅ ነው? እንደዛ ከሆነ ሴቶች ለምን የ80 ቀን እድሌ ነው አይሉም? የ40 ቀን እድሌ ነው የሚለውን ትምህርት የሆነ ጊዜ አንድ አባት አንድ መምህር ሲያስተምር ምንድን ነው የሰማሁት? 40 ቀን እድል ማለት የሰው ልጅ በእናት ሆድ ውስጥ ተፈጥሮ ሙሉ አካሉ ተፈጥሮ የሚያልቀው በ40 ቀን ነው። በ40 ቀን ነው ማለት ነው። ሙሉ ሰውነታችን ጆሮአችን፣ እጃችን፣ አይናችን፣ አፋችን፣ አፍንጫችን፣ እግራችን፣ ጣታችን እያንዳንዱ የሰውነት ክፍላችን ተፈጥሮ ሙሉ ተፈጥሮ የሚያልቀው በስንት ቀን ነው? በ40 ቀን ነው ማለት ነው። በ40 ቀን ውስጥ ሙሉ አካላችን ተፈጥሮ ያልቃል። ከዛ በኋላ እንደየመልኩ እያደገ ይመጣል ማለት ነው። ስለዚህ እጁም በ40 ቀን እንዳለ አንድ ሰው አሁን ለምሳሌ ሴቶች የአንድ ወር ጽንስ የሚያወርዱ የሚያስወርዱ ሴቶች ነፍስ አጥፍተዋል ማለት ነው። ይህን ነፍስ አጥፍተናል ብላችሁ ንስሐ ትገባላችሁ እህቶቼ? ይህ እኮ ነፍስ ማጥፋት ነው። በቃ ነፍስ ነው ማለት ነው። ነፍስ ያጠፋል ብላችሁ ንስሐ ገብታችሁ ታውቃላችሁ? እናንተ ምናልባት እንደዚህ ነው ብላችሁ ልትሆን እንችላላችሁ። ከ10ቱ ትእዛዛት አንዱ ምንድን ነው? ነፍስ ማጥፋት ነው። ስለዚህ እንደዛ ነው። ምንድን ነው የ40 ቀን እድሌ ነው የሚባለው? ምንድን ነው በ40 ቀን ውስጥ ተፈጥሮ የሚያልቀውን አካል እጁ፣ እግሩ፣ ምኑ ሁሉም ተፈጥሮ የሚያልቀው በ40 ቀን ስለሆነ ይህንን 40 ቀን ውስጥ የተሰጠኝንን ነገር እጄን በቦክስ ተማትቼ መኮንን እችላለሁ፣ መብቴ ነው። በዛ እጅ ደግሞ መጽዋት ሰጥቼ መቀደስ እችላለሁ። በ40 ቀን ውስጥ የተፈጠረልኝን እግር ተጠቅሜ ወደ ዝሙት፣ ወደ ሐሜት፣ ወደ ጸብ፣ ወደ ተለያየ ነገር፣ ወደ ዝሙት ቤት፣ ወደ መሸታ ቤት ገዝግሼ መርከስ እችላለሁ። በ40 ቀን ውስጥ የተፈጠረልኝን እግርን ተጠቅሜ ምን ማድረግ እችላለሁ? ወደ ቤተ ክርስቲያን መገስገስ፣ ወደ ንስሐ መገስገስ፣ ወደ ስጋ ወደሙ መገስገስ፣ ቆሜ ማስቀደስ፣ ወደ መልካም ነገሮችን ገዳም ሄጄ መጎብኘት። ያንን ነገር 40 ቀን ውስጥ የተፈጠረልኝን እግር ተጠቅሜ ያንን ነገር ማድረግ እችላለሁ ማለት ነው። አንድ አይንም መጥፎ ነገርን ተመልክቼበት መኮንን እችላለሁ። መልካም ነገርን አድርጌበት ደግሞ አይቼበት መቀደስ እችላለሁ። ዛሬ እኮ የዝሙት ፊልምን የምናይበትን አይን ቅዱሳን መላእክት፣ ቅዱሳን ሰማዕታት፣ ቅዱሳን ጻድቃን እግዚአብሔርን ያዩበት ሐዋርያት እግዚአብሔርን ያዩበትን አይን ነው እኛ ዛሬ ያረከስነው። ጆሮአችን እመቤታችን ቅድስት ድንግል ማርያም የእግዚአብሔርን መልአክ ቅዱስ ገብርኤልን ሰላምታ እየሰማችበት፣ ሳሙኤል የእግዚአብሔርን ጥሪ ሳሙኤል ሳሙኤል ተብሎ ሲጠራ እየሰማበት ጆሮ ዛሬ እኛ ዘፈን አዳምጠንበት የምንኮን አንደበታችን እግዚአብሔርን ቅዱሳን መላእክት፣ ቅዱሳን ሰማዕታት፣ ቅዱሳን ጻድቃን እግዚአብሔርን የሚያመሰግኑበትን አንደበት እኛ ለሐሜት፣ ለስድብ፣ ለብዙ ነገር ለጥፋት የምንጠቀምበት አንደበታችን ወይ ደግሞ አፋችን ቅዱሳን ከዚህ በፊት የነበሩ ቅዱሳን ምን ያደርጉበት ነው? እግዚአብሔርን ያነጋገሩበት ነው። እግዚአብሔርን ያመሰገኑበት ነው። ዛሬ እኛ የምንሰርቅበትን እጅ፣ የምንደባደብበትን እጅ ቅዱሳን ሰማዕታት ያሸበሸቡበት፣ ከበሮ የመቱበት፣ እኛስ ከበሮ የመታንበትን እጅ መልሰን አንሰርቅበትም? እየሰረቅን ነው። ይህንን እርኩስ መንፈስን መጀመሪያ ማስወገድ፣ ከዛ ንስሐ ከገባን በኋላ ምንድነው መስገድ፣ ቤታችን ውስጥ ጸሎት ቦታ መስራት፣ ቤት ውስጥ ጸሎት ቦታ ሰርተን መጀመሪያ አሁን አብዛኛው የመምህር ተስፋዬ ልጆች ልትሆኑ ትችላላችሁ። ይህን ነገር የምታዳምጡት የመምህር ግርማ ልጆች ልትሆኑ ትችላላችሁ። የቀሲስ ሄኖክ ልጆች ልትሆኑ ትችላላችሁ። የእውነት ይሄ ለእናንተ አዲስ አይደለም፣ ግን ብዙዎቻችን ታይዘን ጠፍተናል። እቅር አንልም። ንስሐ ስንገባ ቂሙን ይዘን ንስሐ የምንገባ ከሆነ ንስሐችን ተቀባይነት የለውም።
የቅን ልብ መጀመሪያ ምን ማድረግ አለብን? ማስወገድ መቻል አለብን። ቅን የሚወድ አንድ ዲያብሎስ ብቻ ነው። የጥንት ጠላታችን ዲያብሎስ ብቻ ነው ቂመኛ እንጂ የሰው ልጅ ቂም መያዝ የለበትም። አሁን ለምሳሌ አንድ ጥያቄ ልጠይቃችሁ። እናንተ አንድ ሰው ይቅር ከምትሉ እና እግዚአብሔር እናንተን ይቅር ከሚል ሁለቱም አንድ ነው አይደል? ስለዚህ ምንድነው እናንተ ይቅር አልልም እንዳላችሁ እግዚአብሔርስ እኔም ይቅር አልላችሁ ብለንስ ምንድነው የሚሆነው? እዚህ ጋር ጥያቄ እና ምን ማድረግ አለብን? መጀመሪያ ይቅርታን ማድረግ አለብን። የይቅርታ ልብ ሊኖረን ይገባል። በቃ ይቅርታ ምን ችግር አለ? ችግር የለውም። ከምንም አይቀንስም። ክብሬ ይጨምራል እንጂ አይቀንስም። የእውነት ነው። እኔ አሁን ለምሳሌ ከዚህ 10 ዓመት በፊት የማውቀው አንድ ሰው አለ እንበል ምሳሌ 10 ዓመት ውስጥ አብረን የኖርናቸው ጊዜያቶች በጣም 10 ዓመት ማለት በጣም ትንሽ ጊዜ ነው እና 10 ዓመት ውስጥ ብዙ ጊዜ ሊያስቀይመኝ ይችላል። ገብቷችኋል አይደል? ብዙ ጊዜ ሊያስቀይመኝ ይችላል። ትንሽ ጊዜም ሊያስቀይመኝ ይችላል። ግን ያንን ነገርን አለ አስቀየመኝ። 10 ዓመት ውስጥ ያስቀየመኝን ነገር ያስኩ። እኔ ደግሞ ተወልጄ እዚህ እስኪደርስ ድረስ 20 ዓመትም 30 ዓመትም 40 ዓመትም ልሁን። የኔ ጥፋት ደግሞ ከመሰረቱ ጀምሬ እግዚአብሔርን ስበድሎ የኖርኩትን እኔ እግዚአብሔር እድሜ ዘላለምን እግዚአብሔርን ስበድሎ የኖርኩትን በደልን ትቶልኝ ያንን በደል ሰርዞልኝ እኔን ይቅር ካለኝ እኔ ምን የምሉት ነው? 10 ዓመትን የበደለኝን ወንድሜን ይቅር የማልልበት ምክንያት እንደ በደል ከታየ የኔ በደል ነው አይደለም የሚበዛው። ምክንያቱም እኔ አሁን ለምሳሌ 40 ዓመት ነኝ እንበል 40 ዓመትን ሙሉ ወር ደግሞ 50 ዓመትን እንበል 50 ዓመትን ሙሉ ስበድሎ የኖርኩትን እግዚአብሔር እንደዚሁ በቃ ይቅር ብያለሁ። እኔ ደግሞ ይቅር ማለት የለብኝም አለብኝ አይደል? በቃ ያ ነው። እኔ ይቅር የማልልበት ምክንያት ምንድን ነው? እስከዛሬ ድረስ እግዚአብሔር ከመጀመሪያው ጀምሮ እስከዛሬ ድረስ የበደልኩትን እኔን ይቅርታን ከተቀበለኝ እኔ ይቅር የማልልበት ምክንያቱ ምንድን ነው? ይህንን ነገር ከጥያቄ ውስጥ እንድናስገባ እና ንስሐ ከገባን በኋላ ምን ማድረግ ያለብን? መጾም፣ መጸለይ። እግዚአብሔርን ንስሐ ከገባን በኋላ ከእግዚአብሔር ጋር ከታረቀን በኋላ እበልጥ ወደ እግዚአብሔር መጠጋት፣ መጾም፣ ቤት ውስጥ መጸለይ፣ ስግደት መስገድ። አጋንንት ዋና አመርቅበት ምንድን ነው? ስግደት ነው። ጾምና ስግደት ለአጋንንት አይመችም። ስለዚህ ስግደት መስገድ። አሁን ብዙዎቻችን ምንድን ነው የምንለው? አንድ የመምህር ተስፋዬ ትምህርትን ብዙ ጊዜ ስናዳምጥ ስለ አጋንንት ብቻ አጉልቶ ምናምን ነገር የሚያስተምር ይመስላችኋል? ገብታችሁ አይታችኋል? እስቲ መምህር ግርማ ውስጥ ገብታችሁ አይታችኋል? የመምህር ተስፋዬን ትምህርት እስቲ ምን ያህል ብዙ ናችሁ የምትከታተሉ? የመምህር ተስፋዬ ተከታታዮች እስቲ ውስጥ ገብታችሁ አይታችኋል? የምትቃወሙት መምህር እንደዚህ፣ መምህር ተስፋዬ እንዲህ ነው፣ መምህር ግርማ እንዲህ ነው፣ መምህር ለምን እንቃወማለን? እኛ ያንን ነገር ለማስተካከል ምን ያህሎቻችን ነን የጣርነው? ብዙዎቻችን እኮ ታይዘን መንቀር ብቻ በቃ። ስለዚህ መምህር ተስፋዬ ሁሌ ስለ መንፈስ ነው የሚያወራው። መምህር ተስፋዬ ኮርስ ሲያስተማር ነው። ኮርስ የለም፣ ስብከት የለም። መምህር ተስፋዬ ዩቱብ ላይ ለምንድን ነው ያንን ብቻ ግዝፋችሁ ምናምን ነገር ቢያስተምረንስ? መምህር ተስፋዬን ቀሲስ ሄኖክንና መምህር ግርማ መደገፍ ባትችሉ እንኳን አትቃወሙ። እኛ በእነሱ ነው ሰው ሆነን ወደ እግዚአብሔር ቤት የገባ ነው። በእነሱ ነው ንስሐ እድሜን ያወቅ ነው፣ ንስሐን ያወቅ ነው። በእነሱ ነው ጸሎታችንን፣ ጾማችንን፣ ስግደታችንን የተማር ነው። በቤታችን ውስጥ የጸሎት ቦታ ያዘጋጀ ነው በእነሱ ትምህርት ነው። እባካችሁ መደገፍ ባትችሉ እንኳን አትቃወሙ። የብዙ ወጣት መመለስ የእነሱ ትምህርት ነው።
በተለያየ መንገድ ውስጥ አሁን ማን ነው እስቲ ካሉት መምህራን ውስጥ ወርዶ የጎዳና ልጆችን ቁጭ ብሎ ከነሱ ጋር የወንጌልን የሚሰብከው ማን ነው? ማን ነው ቀሚሱን ለብሶ እዛ ቆሻሻ ውስጥ ይቅርታ ላነጋገሬ እዛ እነሱ የሚኖሩበት ጎዳና ልጆች የሚኖሩበትን አስቡ። እኛ ለማይክሮ ሰኮንድ እንኳን ለማለፍ እንዴት እንደምንጸየፍ አፍንጫችን ይዘን ነው የምናልፈው አይደለ? መምህር ተስፋዬ ግን ውስጣቸው መሀላቸው ቁጭ ብሎ እያስተማራቸው ነበረ። እነሱ እንዲመለሱ ንስሐ እንዲገቡ እንዲቆርቡ እያስተምራቸው ነበር ወንጌል። ማን ውስጥ ከመምህራን ውስጥ እንደዛ ያደረገው? ምን አደረገ? ለምንድን ነው የምትቃወሙት? ባትደግፉ እንኳን ለምንድን ነው የምትቃወሙት? ማነው ሲጾሙ ጸልዩ፣ እቤታችሁ ውስጥ ጸሎቱ አዘጋጁ፣ ቁረቡ ብሎ የቁርባንን ልብስ እያሰባሰበ የሚፈልጉ ሰዎችን ወር ደግሞ ስጋው ደግሞ መቀበል የሚፈልጉ ሰዎች በልብስ ምክንያት የማይቀበሉ ሰዎችን የሚደግፍ ማን ነው? ለምንድን ነው የምንቃወሙ? መልካም ነገር ከመስራቱ ውጪ መጥፎ ነገር ሲሰራ አላየንም እኛ። ለምንድን ነው የምትቃወሙት? ምን አጠፋ? ምን አረገ? ምን በደለ? ብዙዎቻችን ከሱስ ውስጥ፣ ከዳንከራ ውስጥ፣ ከዝሙት ውስጥ፣ ከጫት ውስጥ፣ ከሲጋራ ጥለን ዛሬ እዚህ ደረጃ ጾም፣ ጸሎትን፣ ስግደትን በቤታችን ውስጥ ጸሎት ቦታ ያዘጋጀነው በእነዚህ መምህራኖች ምክንያት፣ እነሱ ባስተማሩን ወንጌል ምክንያት ነው። በነፃ ያለምንም ክፍያ ማን ውስጥ ይህንን ነገር ማድረግ የምችለው? ለከሌ ነው በሉ። እባካችሁ መደገፍ ባንችል እንኳን አንቃወም። የመምህር ግርማ ተማሪ፣ የቀሲስ ሄኖክ ተማሪ እና የመምህር ተስፋዬ ተማሪ ሆኖ ንስሐ ያልገባ ያልቆረበ የለም። በቃ ይሄ ነው ስራቸው፣ ይሄ ነው ዋና ስራቸው፣ ይሄ ነው። ያለምንም ደሞዝ የሚያገለግሉት ይሄንን ነው። ሰውን ለማዳን ሲሉ ያለምንም ደሞዝ የሚያገለግሉት ለዚህ ነው። ይሄ ነው ተግባራቸው። ምን የተለየ ነገር ሰርቶ ነው እንደዚህ የምትቃወሙት? እባካችሁ በንስሐ እንመለስ። ስንቃወም የነበርነው ሰዎች በንስሐ እንመለስ፣ ንስሐ እንግባ። አንቃወም፣ እስቲ ተቃዋሚ አንሆን። እስቲ አንዳንድ ቆም ብሎ ማየት እኮ የተሻለ የምሬ ነው። ከመንቀፍ ይልቅ ቆመን የቱ ጋ ነው እኛ የሳት ነው ብለን ራሳችንን መርመረን እናውቃለን እንዴ? አናውቅም። ትክክል ነን፣ በቃ ልክ ነን። እኛ የምንሄድበት መንገድ ልክ ነው ይመስላል አይደለም። እባካችሁ አትቃወሙ። ተረት ነው፣ እንደዚህ ነው፣ ስለ መንፈስ ብቻ ነው የምታስተምሩ። አዎ ልክ ነው፣ ስለ መንፈስ ብቻ ኮርስ አስተምሩ። መምህር ተስፋዬ ያስተምራል እኮ። አትሰሙማ፣ ገብታችሁ አታዳምጡም። እናንተ የምትፈልጉት ዋና ፖይንቱ ምንድነው? መንቀፍና መንቀፍ ብቻ ስለሆነ ዋና ፖይንቷን ብቻ ነው ይዛችሁ እከሌ እንደዚህ ነው፣ እከሌ እንደዚህ ነው፣ እከሌ እንደዚህ ነው የምትሉ። ለምን ቆም ብለን እስቲ እንመልከት። እስቲ የቱ ጋር ነው እኛ የሳት ነው እንዴ? ባንደግፍ እኮ ለምን እንቃወማለን? ወታችሁ ዘሙቱ፣ ወታችሁ ጨፍሩ፣ ወታችሁ እንደዚህ አድርጉ፣ ስጋው ደግሞ አትቀበሉ፣ ንስሐ እንዳትገቡ፣ እንዳትጾሙ፣ አትጸልዩ፣ በቤታችሁ ውስጥ የጸሎት ቦታ አይኖራችሁ ብሎ አላስተማሩን። ቤተክርስቲያን የሚፈቅደውን ነገር ነው ያስተማሩን እነዚህ መምህራን። የእውነት እንደው እግዚአብሔር የተመሰገነውን እነዚህ መምህራን በዘመናችን ስላስነሳለን። የእኛም የመመለሳችን እና የመጠራታችን ምክንያቱ እነሱ ናቸው። እኔም ዛሬ ዘማሪ ተብዬ ከየት እንደመጣሁ አንድ ቀን እነግራቸዋለሁ። ዛሬ ግን በክብር ስሜ ዘማሪ ተብዬ የተጠራሁት በእነሱ ትምህርት ነው። እነሱን ትምህርት ማዳመጥ ከጀመርኩ በኋላ ነው እዚህ ክብር ላይ የበቃሁኝ። እባካችሁ አትቃወሙ፣ ውስጥ እንስማ፣ እናዳምጽ፣ አንቃወም። እስቲ ሁሌም ለሆነ ነገር እንደዚህ ኔጌቲቭ ነገር ብቻ አናስብ። እስቲ እባካችሁ እንደው በወላዲት አምላክ ራሳችሁ ላይ ኃጢአት አትጨምሩ፣ አትቃወሙ። በቃ እስቲ ቤታችሁ ውስጥ የጸሎት ቦታ አዘጋጁ፣ መጾም መጸለይና መስገድ ጀምሩ። ያኔ ሁሉም ነገር ይገባችኋል። የታመመ ሰው ብቻ እኮ ነው
የእነሱን ስሜት የምረዳው ታሞ ያየ ሰው ብቻ ነው። እናንተማ እስካልታመማችሁ ድረስ ቆማችሁ መንቀፍ ነው በቃ። ኔጌቲቭ ነገርን ብቻ ማሰብ ነው። እኛ ግን ታመን ስላየን ነው። በምክንያት ታመን ስላየን ከዲያብሎስ ስርዓት ውስጥ የወጣነው በእነሱ ትምህርት ስለሆነ እግዚአብሔር የተመሰገነ ይሁን። እነሱን ያስነሳል። እናንተም ቆም ብላችሁ እስቲ ጸሎት መጀመሪያ ጸሎት ቦታ ስሩ፣ ንስሐ ግቡ፣ ጸሎት ቦታ አዘጋጁ። መቁረብ፣ መስገድ፣ መጾምና መስገድ ጀምሩ። ውስጥ የቤታችሁ ውስጥ ሂዱ፣ ውስጥ አስቀድሱ ውስጥ ከዛ ሁሉም ነገር ይገባችሁ፣ ሁሉንም ነገር ትረዳላችሁ። የሚለው ከእንደዚያ ነገር ተጠበቁ። ርኩሳን አጋንንት እኮ እንኳን እኛን ጌታን እንኳን ፈትኗል እኮ እዚህ ምድር ላይ በነበሩ ሰዓት ለፈተና እኮ ቀርቧል። ይህንን ድንጋይ ዳቦ አድርግልን ብሏል። እውነት እግዚአብሔር ልጅ ከሆንክ ከዚህ ላይ ተወርወር እስቲ ምናምን እግዚአብሔር መልአክ መጥቶ ያድንና ብዙ ነገርን ብሏል። እኛንስ ለምን አይሉም? ጌታን እንኳን በዛ ልክ የፈተኑት እኛን ማለት በጥቤ ነው የሚጫወቱት። ጸሎት ከሌለ፣ ስግደት ከሌለ፣ ጾም ከሌለ እኛ መስቀላችንን ለጌጥ ብቻ አለ ተግባራዊ ማድረግ ገብቷችኋል። አትቃወሙ። ውስጥ ደጋፊ ባትሆኑ እንኳን አትቃወሙ። ባትደግፉ እንኳን እንዴት ትነቅፋላችሁ? አትደግፉ። እሺ ደግፉን አላሉ እነሱ። ስንቶቻቸው ቁጭ ብሎ ስንቶቻችን እነሱን የሚከታተሉ በእነሱ ትምህርት ሰው የሆኑ በእነሱ ትምህርት እዚህ የደረሱ አሉ። ምን አረጉ? ውስጥ መምህር ተስፋዬና መምህር ግርማ ምን የበደሏችሁ ነገር አለ? የቤት ውስጥ ስግደት ቦታ አዘጋጁ፣ ጸሎት ቦታ አዘጋጁ ነው ያሉ። ንስሐ ግቡ፣ ወደ ስጋ ወደ ደሙ ቁረቡ። ምን የተለየ ነገር አስተማሩ? ከቤተ ክርስቲያን ውጡ ብሎናል። እግዚአብሔርን አታምልኩ ብሎናል። ስጋ ወደ ደሙን አትቀበሉ ብሎናል። ንስሐ አትግቡ ብሎናል። ወደ መልካም ነገርን አትስሩ ብሎናል። አላሉንም እንዴ? ለምንድን ነው የምትቃወሙት? ባትደግፉ እንኳን አትቃወሙ። እስቲ ንስሐ እንግባ ሁላችን። ስለምን ወንድምን ጉድፍ ትመለከታለህ? ያንተን ምሰሶ የሚያልን ከዓይን ውስጥ አታወጣም? ያን አጥርተህ ታያለህ ብሏል እግዚአብሔር። በቃ የሆነ ነገር እንፈልገን፣ የሆነ ትንሽዬ ነገር እንፈልገን፣ የሆነ ትንሽዬ ስህተት እንፈልገን መንቀፍ፣ የሆነ ትንሽ ነገር ፈልገን መንቀፍ። ኧረ በመሬት ሁላችንም እግዚአብሔር ልቦና ይስጣል። እውነት ሁላችንም እስቲ እግዚአብሔር ልቦና ይስጣል። እንመላለስ እስቲ በንስሐ እንመላለስ እስቲ ስጋ ወደሙን እንቀበል እስቲ እንስገድ፣ እንጹም ቤታችን ውስጥ። ይህንን ትምህርት የሚቃወሙ ሰዎች አብዛኛው ይህንን ትምህርት የሚቃወሙ ሰዎች የመምህር ተስፋዬን የመምህር ግርማን እና የቀሲስ ሄኖክን ትምህርት የሚቃወሙ እኮ ቤታቸው ውስጥ የጸሎት ቦታ የሌላቸው፣ ስለ እግዚአብሔር ምንም የማያውቁ፣ አባታችን እንኳን የማይሉ ሰዎች ናቸው። የእውነት እኔ በድፍረት እናገራለሁ። ይህንን ነገር የሚያደርጉት ይህንን ነገር የሚያደርጉ ናቸው። እንጂ አንድ እንኳን የአባታችን ወይ ማለት የሚችል ሰው ይህንን ነገር ጸሎት ቦታ ስሩ፣ ንስሐ ግቡ፣ ወደ ስጋ ወደ ደሙ ቅረቡ። ቤተክርስቲያኗ ሁሌም ደግሳ ይጠብቀናለች። እኛ ግን አናስቀድስም፣ አንቆርብም፣ አያዘንብንም እግዚአብሔር። ሁላችንም ቅዳሴ አስቀደሰንሽ እንዳንቆርብ የሚከለክለን ብዙ ጊዜ አሁን ቁርባን ላይ ስንመጣ ምንድን ነው አንተ በዚህ እድሜ እንደዚህ ቁርባን እድሜ ይፈልጋል እንዴ? ቁርባን መቁረብ ማለት እኮ ሙሉ ለሙሉ ወደ ገዳም መጠቅለል አይደለም። የዘላለምን ሕይወትን የምናገኝበት ነው እንጂ ስርዓተ ምንኩስና አይደለም። እባካችሁ ባንደግፍ እንኳን ነቀፌታው ይቅርብን፣ ይቆየን።
ባንደግፍ። ለምንድን ነው እንደዚህ ተጠላልተን እንደዚህ ወንድሙን የሚጠላ እሱ ነፍሰ ገዳይ ነው ይላል። ስህተት ነው ካላችሁ ትምህርታችሁን አምጥታችሁ ማስተማር እነሱ ይህንን ቦታ ስህተት ነው ካላችሁ ስህተት ነው የተባለው ቦታ ላይ ማስተማር በእናንተ ትምህርታችሁ ከነሱ የሚበልጥ ከሆነ ማስተማር ነው። ግን በእድሜ በዘመኔ የመምህር ተስፋዬ ቀሲስ ሄኖክ መምህር ግርማ ወንድሙ የእውነት ሁሌም ቁረቡ፣ ንስሐ ግቡ፣ ስገዱ፣ ጸልዩ፣ ከአጋንንት እስራት ተፈቱ፣ ራቁ፣ ከክፋት ሁሉ ራቁ። ስንት ልጆች ናቸው ከሱስ ውስጥ የወጡት ዛሬ? ስንት ልጆች ናቸው በእነሱ ትምህርት የተለውጠው? ስንት ልጆች ናቸው ዛሬ እኛን እንኳን መልሶ የሚያስተምሩን? ስንት ልጆች ናቸው? እኛስ ትናንትና ምን አይነት ነገር ውስጥ ነበር? ከዛ በኋላ ረቂቁ የመናፍስትን ውጊያ ከተማሪን በኋላ እንዴት አደረገን? ወደ እግዚአብሔር ቤት ቀረ። ስለዚህ እባካችሁ ባንደግፍ እንኳን አንንቀፍ። ለወጣቶች እነሱ ናቸው ወጣቶች እንዲቀየሩ፣ እንዲለወጡ፣ እንዲቆርቡ፣ እንዲሰግዱ፣ እንዲጸልዩ ቤታቸው ውስጥ ጸሎት ቦታ እንዲያዘጋጁ ከተለያዩ ሱሳሱስ ውስጥ ከጫት፣ ከስጋራ፣ ከሺሻ፣ ከስንት ነገር ከዝሙት፣ ከዳንክራ ቤት የወጣ ነው ዛሬ በእነሱ ትምህርት ነው። ይህንስ ታዲያ እንዴት አድርገን ነው የምንቀበለው? እንዴት ይህ ትምህርት ሐሰት ነው ብለን ልንቀበል እንችላለን? ከቤተ ክርስቲያን ውጪ ከቤተ ክርስቲያን አስተምሮ ውጪ ነው ብለን እንዴት ልንቀበል እንችላለን? በምንም አንቀበል። እንግዲህ ምንም ማድረግ አይቻልም። እናንተ ብትቃወሙ ባትቃወሙ እነሱ መስራታቸውን አያቆሙ። እኛም ማዳመጣችን መስማታችንን አናቆሙ። አጭር ማለት አበቃ። የእውነቴን ነው። ምክንያቱም ምን አለን ሌላ ህይወት? ከእግዚአብሔር ሌላ ህይወት አለ? ወደ እግዚአብሔር የቀረብንበት በእነሱ አለ እና ምን አጣው ብዬ ነው እኔ የእነሱ ትምህርት ማላዳመጥበት ምክንያት ነው። ስለዚህ እባካችሁ ሁላችሁም የምትቃወሙት ሁላችሁም እግዚአብሔር አንድ ቀን እውነቱን ይገልጥላችኋል። እግዚአብሔር ልቦና ይስጠን። መጀመሪያ ማድረግ ያለብን ልምዶችን ማቆም፣ ከዛ ንስሐ መግባት። መጀመሪያ ማድረግ ያለብን ከንስሐ በፊት ምንድነው? ያስቀየምናቸውም ያስቀየሙንም በሙሉ ይቅርታ መጠየቅ። ይቅርታ ከጠየቀን በኋላ ከዛ እዚህ ጋር ይቅር ብለን ከሄድን በኋላ ነው እግዚአብሔር ይቅር ይበለንና እግዚአብሔር ይቅርታ ልቦና ያድለን። መድኃኔዓለም ቀሪ ዘመናችንን ይባርክልን። እነዚህ መምህራኖች ደግሞ ከዚህ በላይ የሚያገለግሉበትን እግዚአብሔር ዕድሜና ጸጋ ያብዛልን። እግዚአብሔር ይስጥልን። መድኃኔዓለም ይስጥልን። እግዚአብሔር ይጠብቃችሁ። እናንተ እውነት የዚህ ትውልድ የማንቂያ ደውል ናችሁ። እግዚአብሔር በዚሁ ያጽናችሁ። በዙሪያም ያላችሁ ሁላችሁ እግዚአብሔር በዚሁ ያጽናችሁ። ይቆየን።